ሰላም ደናችሁ ዳኒ ድሬ ነኝ። ዛሬም በሌላ ፕሮግራም ብቅ ብዬላችኋለሁ። ሰሞኑን ትንሽ ጠፋ ብዬ ነበረ። ያው ዛሬ ተመልሻለሁ። እንግዲህ ያው ስራ አለ፣ እንደገና ደግሞ ጂም አለ። I'm working out 6 days a week ሰሞኑን the last 2 months I'm trying to have a body transformation ከመጀመሪያ በፊት ብዙ ቪዲዮዎች፣ ፎቶዎች ተነስቻለሁ። ከጨረስኩ በኋላ አንዳንድ ጊዜ ኤክሰርሳይዝ በማድረግበት ሰዓት የሾርት ላይ ለቃለሁ። ሰሙ ማይ ኤክሰርሳይዝ በዩቲዩብ ሆነ በቲክቶክ ላይ ግን 5 ወር ሲሞላኝ በሙሉ ከሲጀምርና በመደርስበት ሰዓት ያሉትን ቪዲዮዎች በሙሉ በሌላ ፕሮግራም ሰርች አሳያችኋለሁ። በጣም I'm working out almost 6 days a week አንድ ቀን ነው በሳምንት ረፍት የማገኘው። በዛ ላይ ስራ አለ ምናምን ትንሽ ጠፋ እያለ ነው። maybe sometimes ጂም ያለው ቪዲዮ መስራት ፈልጋለሁ፣ ግን ጂም ውስጥ ፕራይቬሲ የሚባል ነገር አለ። ካሜራ ብዙ ሳይን አለ። ሰው አጠገባችሁ ካለ የሱ ፕራይቬሲ መጠበቅ ስላለበት ሰው አጠገብ ቪዲዮ በጣም ይከለክላሉ፣ የኔ ጂም ማለት ነውና አንድ እሱ። ሁለተኛ ደግሞ ባክግራውንድ ሙዚቃ አለና ሙዚቃው ዩቲዩብ ታቆጣላችሁ። በተለይ ደግሞ ዌስተርን ሙዚቃ ነው የሚያጫውቱት። ወዲያውኑ ነው የአልጎሪዝሙ የሚይዘውና ለዛ ነው ብዙ ጊዜ ፊልም ማላደርገው ጂም ውስጥ። ግን አንዳንድ ጊዜ አትራይ ትንሽ so thank you when we get the time, when we get the follower ስናገኝ በጣም ብዙ አይዲያዎች አሉኝ። የተለያዩ ቭሎግም ሆነ አንዳንድ ኢንተርቪዎችም የተለያዩ ነገሮች አረጋለሁ ብዬ አስቤያለሁ። ላይቭ ራሱ መግባት ጀምሬ ነበረ፣ ትንሽ አቁሜያለሁ። እሱንም we gonna start ሁሉን ነገር በቅርብ ማለት ነው። ስለዚህ ለዛሬ ግን ይዤላችሁ የመጣሁት ወንዲ ማክ ሰረኩልሽ የሚል ሲንግል አለው። በራሱ አካውንት ነው የለቀቀው። ትልቅ ጭብጨባ ይገባዋል ለዛ። እኔ አካውንታቸውን የሚያሳድጉ ለወደፊታቸው ትልቅ ነገር ጥለው የሚሄዱ አርቲስቶች ደስ ይሉኛል። በተለይ እንደ ሸቀጥ የበዙ ዩቲዩብ ቻናሎች አሉ፣ የኢትዮጵያ ሙዚቃዎች በአንድ ላይ እንደዚህ የሚለቋቸውና ሙዚቃውን ራሱ ብዙ ፕሮሞት አያደርጉላቸውም። ዛሬ እነሱን ለቀው ነገ ጠዋት ደግሞ ሌላ ሰው ስለሚለቁ አንዳንድ ሙዚቃዎች በጣም ጥሩ ሙዚቃዎች አሉ። እኔ ራሱ ቲክቶክ ላይ ሳጫውት አንዳንድ ሰዎች ወይኔ ሙዚቃ ሰምቼ አላውቅም ምናምን ይላሉ። ያ ሁሉ ምንድነው ሙዚቃው በደንብ ፕሮሞት ስላልተደረገና ውጪ ደግሞ የሚኖር ሰው ልክ እንደ ኢትዮጵያ አንድ የሆነ ኤፍኤም ምናምን አያዳምጥም እኩል ማለት ነው። ሁሉም የራሱን አልጎሪዝም ዩቲዩብ ነው የሚጠቀመውና ስለዚህ አንዳንድ ሙዚቃዎች በጣም ቫይራል መሆን የሚገባቸው ብዙ ሰው ጋር መድረስ የሚችሉ ሰዎች በራሳቸው አካውንት ካለቀቋቸው ሰዎች ወንዲ ማክ ብለው አካውንቱ ካልመጡ በስተቀር 40-50 አርቲስት በወር ውስጥ የሚለቀቅበት አካውንት ላይ ሙዚቃቸውን ከለቀቁ ሰው ጋር የመድረሱ ነገር አነስተኛ ነው ብዬ ነው የማስበው። ኤኒዌይ ወደ ሙዚቃው እንሂድ እና ሙዚቃውን ደግሞ ብዙ ጊዜ አርቲስቶች ራሳቸው ከለቀቁት እነዚህ እነ ናሁ ምናምን ካልሆኑ በስተቀር ራሳቸው እንትን ያደርጋሉ፣ አላው ያደርጉታል። ለምሳሌ ሪያክሽን እንዲሰራበት እኔ ብዙ ጊዜ ማስጠንቀቂያ ሲመጣልኝ ኮፒራይት ተገኝቶብሃል፣ ግን አርቲስቱ ይሄ ሙዚቃ ለሪያክሽን እንድጠቀመው አላው አድርጎታል ብለው ይልኩልኛል ማለት ነው። ስለዚህ ራሳቸው በሚለቁበት ሰዓት ኮፒራይቱ አለው፣ ግን ይሄን ያህል የሰው አካውንት የሚያዘጋ አይደለም። የነዛ ግን ኢሚዲየትሊ የሰው አካውንት ወይንም ደግሞ ያ ሙዚቃ እንዲዘጋ አድርገው ነው ላይሰንሱ የሚያወጡት ማለት ነው። ሰረኩልሽ ይላል። በምንችለው ሳንያዝ በደንብ እናዳምጠው። ሌትስ ጎ። አይ ቲንክ የሆነ የጎጃም አይነት ስራ ነው መሰለኝ፣ የጎጃም ሙዚቃ የሱፍ አበባ አበባ ነሽ አበባ የሶር ይፈባ ባይነ ባይነቱ ውበት ከቦ ይዞሽ ሜትሽ የሱፍ አበባ አበባ ነሽ አበባ የሶር ይፈባ። ልጁ ግን ባህላዊ ሙዚቃ በጣም ነው የሚሄድለት። ከዚህ በፊት ራሱ ገና ሲመጣ የጋሻው አዳል የሚጫወታቸው ሙዚቃ አንቺ ልጅ ምናምን የሚለው ሙዚቃ I don't know the lyrics, don't judge me. Anyway እሱ ሙዚቃ ራሱ በቃ ጥሩ ቃና አለው ባህላዊ ላይ I don't know። የከተማ ልጅ ነው ግን
በአይነት በአይነቱ ውበት ከቦ ሰጥቶሽ ሰከርኩልሽ 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 በፍቅርሽ በፍቅርሽ በፍቅርሽ። ስካርፉን ግን በጣም ወድጀዋለሁ። አረንጓዴ ቢጫ ቀይ ሚክስ የሆነ ስካርፍ በጣም ደስ የሚል ስካርፍ ነው። አውሻ ክና ያባ አንቺ የኔ ታምሪያለሽ በረዶን አጫኖ ጥርስሽ ግርግር አይኔን አረገኝ አንዱ ባይ አንዱ ጋረደኝ አንዱ ባይ አንዱ ጋር እንትኑን ክሬዲቱን አላየሁትም፣ ግን አም ሆፒንግ ራሱ የጻፈው ሙዚቃ ነው ብዬ ነው የማስበው። ብዙ ጊዜ ልጁ በጣም ጥሩ ገጣሚ ነው እና መጨረሻ ላይ ክሬዲቱን እናየዋለን። በጣም ደስ የሚል ግጥም ያለበት ሙዚቃ ነው። አይ ላቭ ዘ ሶንግ። እንደውም አልበሙ ላይ ካሉት ከብዙ ሙዚቃዎች የማይተናነስ ሲንግል ነው። ፈገግታሽ ቀሎ ላይ ሞትኩም እንዳይሆን አባባይ አታሎ አታሎ ባይገልም ማስካሪን አንቃሎ ኋላ እንዳይጥለኝ አንከባሎ ብቻ እንዳይጥለኝ አንከባሎ ኋላ እንዳይጥለኝ። የካሜራው ግን ካሜራው ኦልሬዲ ፐርፌክት ነው የሚቀርጸው፣ ግን ኤዲታቸው ትንሽ ደብዘዝ ያለ ኢፌክት ነው መሰለኝ የተጠቀሙት። ሰከርኩልሽ 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 በፍቅርሽ 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 ሰከርኩልሽ 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 በፍቅርሽ በፍቅርሽ በፍቅርሽ። እንደዚህ አይነት ሙዚቃዎች በጣም ብዙ የእስክታ ሙዚቃዎች 2014 15 16 በደንብ ይወጡ ነበር። አሁን ግን ትንሽ ቀነስ ብሏልና አይዋ ቀርበሽ ጠይቂው የፍቅሬን መጠን ወቂው እኔማ ችዬ እንደቀጦ መውደድሽ ካናቴ ወጦ መውደድሽ ካናቴ ወጦ መውደድሽ ካናቴ ወጦ መውደድሽ ካናቴ። እንደኔ ማለት ነው የቆንጆዋ ካራክተር ማለት የምትወድደዋ ልጅ ከቁጭ ብላ እንደዚህ ከቆንጆዋ የከተማዋ ልጅ የምትጨፍረዋ ልጅ ይሻል ነበር። የፍቅርሽ ታምልኩ ልቤሽ ብር አርጎ ማወቁ ደርቦ ደርቦ ከዚህ ያችን የምትጨፍረዋ ልጅ ትሻላለች። ፍቅርሽ ባናቴ ላይ ተስቦ ውበት ቢያለብስሽ ሳይበቃሽ እንደው መግሉት ማስከርሽ ውበት ቢያለብስሽ ሳይበቃሽ እንደው መግሉት ማስከርሽ ሰከርኩልሽ 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 በፍቅርሽ 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 ሰከርኩልሽ 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 በፍቅርሽ በፍቅርሽ። ብዙ ጊዜ አረንጓዴ ቢጫ ቀይ በጣም እንደምወድ ከኋላ ባክግራውንድ ኤቭሪዌር ነው እና ማሲንቆ ላይ ሲጠመጥሙት እና ደግሞ ጊታሪስቶቹ ከላይ ሲያደርጉት ደስ ይለኛል። እንግዲህ ምን ይወጣልሽ ሰው ታሰክሪያለሽ እዚህ ፓርት ነው ወደ ሙዚቃው መደም ባንቺ ልቤ ባንቺ ታሞ ደሞ 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 ባንቺ
በደለ ልቤን ነጥቆነ ዋው ጊቭ ኢት አፕ በጣም አሪፍ ሙዚቃ ነው። ከቻላችሁ ወንዲ ማክ ዋናው ወንዲ ማክ ነው። ያው ወንዲ ማክ ወንድማገኝ መኮንን ነው ስሙ፣ እንደዛ ነው መሰለኝ የሰማሁት። ኤኒዌይ ወንዲ ማክ 311,000 ባለፈው ሰይፉ ፋንታው ላይ ቀርቦ 500,000 ከገባው 1 ሚሊዮን ብር ለሆነ እርዳታ ድርጅት ይሰጣለው ነበር። ግን የዛን ጊዜ አረመንበት 275 ነበር የነበረው። እስካሁን 20 ምናምን ሺህ ሰብስክራይበር ነው። ስለዚህ መስጠት የለበትም ማለት ነው፣ ወይ ሰጥቶ ይሆናል እርዳታውን ማለት ነው። ኤኒዌይ ስላዳመጣችሁ አመሰግናለሁ። ወንዲ ማክ እንደገና ጥሩ ሙዚቃ ይዞልን መጥቷል። ሰከርኩልሽ ባህላዊ ሙዚቃ። እቺ ቁጭ ያለችው አሮ ነው ከሙዚቃው ጋር አትሄድም። ያችን የምጨፍሯ እንደ እጮኛ ወይንም ደግሞ እንደ ፍቅረኛ ብትታይ ደስ ይለኝ ነበረ። ለምን አንደኛ ትወዛወዛለች፣ ደስ አላት። እቺ ደግሞ ከተሜ ነች፣ ከማንም ጋር አትመሳሰልም። እሱ ራሱ አለባበሱ ሞር ባህሉን ይመለከታል። ሁሉም ሰው እቺ ደግሞ ከተማ ጉብ ብላለች። አረ ነው ዋይ አረ ነው አልወደድኳትም። who cares የኔ ሙዚቃ አይደለምና ተመልካች ነኝ። ስላዳመጣችሁኝ አመሰግናለሁ። ለዛሬ ጀላችሁ የምታዩት ሙዚቃ ይሄ ነው። ኔክስት ታይም በሌላ ሙዚቃ እንገናኛለን። ሜክ ሹር ሰብስክራይብ፣ ላይክ፣ ሼር እያደረግን አካውንት እናሳድግ። አሲ ጋይዝ በሌላ ፕሮግራም